አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ቤተሰቦች እንዴት ናችሁልኝ? አልሐምዱሊላህ እኔ ሰላም ነኝ። እናንተ እንዴት ናችሁ? ዛሬ ደግሞ ቅዳሜ ገበያ እንዴት ነበር? ያው በትንሹ ላሳያችሁ ነው። እንግዲህ ቃሪያውን፣ ቀይ ስሩን፣ ካሮቱን፣ ድንቹ፣ ሽንኩርቱ በቃ ያው የተወሰነ ቀራርጫለሁኝ። ቅዳሜ ገበያን ያው በርቀትም እንዲሁ ገበያቱ እንዲያሱናም ቀራርጫዋለሁ። ያው እንግዲህ ከመሸ ነበር እና ያርኩት ሰው ተበትኗል። ልክ እንደ በባለፈው የሚሆነ ሳለ ልክ እንደዚህ ቀርጮ ነበር። ነገር ግን ሰው ከተበተነ በኋላ ነው የቀረስኩት። ዛሬም እንደዛው ነው። ያው ብቻ ዳሱ ምናምን ትንሽ አስጎበኛቸዋለሁ። ሽንኩርቱ ምናምን ሀቂቃ ኑሮ ውድነት የሚሉ ሰዎች እኔ እንጃ። አረ ኑሮ ርካሽ ነው ኢትዮጵያ እንዴ! እኔ ለ3 አመታት ያለ በራሴ ስቤዛ ነው የኖርኩት። ባለፈውም ብየዋለሁኝና እንዲያውም ኢትዮጵያ ወላሂ ኑሮ ርካሽ ነው ብዬ ነው የምነግራችሁ። በአረቡ ዓለም ነው እንዲያውም ኑሮ ውድነት ያለው። ምናልባት ኢትዮጵያ እኮ ደሞዝ የለም ማለት ትችላላችሁ። ካሰራ ነው ኢትዮጵያም ደሞዝ አለ። ኢትዮጵያም ልክ አረብ ሀገር ፍግት እንደምንለው ሁሉ በሀገራችን በቤታችን ብንሰራ አረብ ሀገር ምናልባት ከምናገኘው በላይ ልናገኝ እንችላለን። ነገር ግን አገራችን ላይ ሲሆን ቤታችን ሲሆን መዳም ያጫውተናል። እኔ እንጃ መልፋት አንፈልግም። እንደዛ ሆኖ እንጂ ሀገራችንም ላይ ከሰራን ይገኛል። ኑሮ ደግሞ ርካሽ ነው። እንትን ተወዱን ወላሂ እንዲያቅማችሁ በቃ የፈዋካ አይነት የአትክልት አይነት ርካሽ ነው። ከ10 ብር ጀምሮ ነው ማንኛውን አትክልት የምታገኙት እንዲያቅማችሁ ነው የምትገዙት። እና ኑሮ ውድነት የለም። እኔ ኑሮ ውድነት በሚሉ ሰዎች በጣም ነው የምቃወማቸው። እንዲያውም በአረቡ ዓለም ነው ኑሮ ውድነት ያለው። ለ3 አመታት ነግሬያችኋለሁ። በራሴ አስቤዛ ነበር የኖርኩት። ኢጃዛ ቤት ማለትም እረፍት ቤት ስለነበርኩኝ ማለት ነው። አብዛኞቹ ታውቃላችሁ። ሳነጻጽረው ማንኛውን ነገር ወላሂ እንዲያውም እዛ በአረቡ ዓለም ነው ኑሮ ውድነት በጣም ያለው። ኢትዮጵያ ምኑ ነው በቃ የተወደደ እህሉ ብትሉ ወላሂ እኔ እንጃ። እዚህ ድሮሮቃ ከኛ ሀገር ላይ ብቻ ከሆነ አላውቅም እንጂ በጣም ኑሮ ርካሽ ነው ሁሉ ነገር ማለት ነው። ከእህሉ ጀምራችሁ የአትክልት ዘር እንዳለ በቃ እኔ ምንም የተወደደ ነገር አላየሁም እስካሁን ማለት ነው። እንዲያው ኑሮ ውድነት እያሉ ሲያካብዱብን ኖሩ እንጂ እንደነገርኳቸው ከመሸ ነው የሄድኩት ነበረ። ዳሱ ምናምን እንደምታዩት ፋዲ ነው። ያው ከመሸ ነው የሄድኩት። ብቻ ምን ልላችሁ ፈልጌ ነው ኑሮ ውድነት የሚባለው ነገር እኔ አመቴ ከመጣሁ እስካሁን ተወዷል ብዬ የምለው ነገር የለም። ሳነጻጽረው እንዲያውም እዚህ ነው ርካሹ ማንኛው ነገር ማለት ነው። እና የሚያካብዱባችሁን ሰዎች አትስሟቸው ልላችሁ ፈልጌ ነው። ሀገራችሁ ነው። እና ዛሬ ቪዲዮ ይሄንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱሁ።